እሺ አመሰግናለሁ። ያው እንግዲህ ያሉት ለውጦች እንዳሉ አሉ። ነገር ግን በፊትም የነበሩ ችግሮች ነበሩ። አንደኛ የጥራት የሚባሉት የዋጋ የእሁድ ገበያ ችግር ላይ የነበሩ የሚታዩ ነበሩ። ነገር ግን አሁን በሂደት ያለው የዋጋ አለጣጠፍ የነጋዴው አቅርቦት ካለ ሁኔታ ከውስጥ ከሚሰሩት ነጋዴዎች የተሻለ ነው። እንደውም ህዝቡ አማራጭ አድርጎ እሁድ እሁድን ገበያ መጠቀም ጀምሯል፣ ከእኔም ጭምር። አሁን አትክልቶችን ምኖችን የት ትገዛላችሁ ብትለኝ እኔ አሁን እሁድ ነው የምገዛው። ምክንያቱም የ10 ብር የ15 ብር ልዩነት ነው ያለው በየቀጠና ውስጥ ያለው ማለት ነው። ስለዚህ ይሄ ለውጥ አምጥቷል። በዚህ ላይ ያለው ለውጥና የተሻለ አሰራር እየመጣ ነው ያለው። መንግስት በዚህ አይነት ሁኔታዎች ላይ ብዙ የሚሻሻሉትን ነገሮች እያሻሻለ ከሄደ የኑሮ ውድነቱን እያስተካከለ ለህዝቡ የሚፈልገው በገቢው ምንጭ ያህል የሚፈልገውን እየገዛ ይጠቀማል የሚል ሀሳብ አለን። ይሄ ጥሩ አካሄድ ነው። በዚሁ የተሻለ ምርቶች እየቀጠሉ መቀጠል ካለባቸው እንደ እንቁላል፣ ሌሎች ለህዝብ ጠቃሚ የሆኑት ነገሮችም እንዲህ በእሁድ ገበያ ላይ ቢገኙ፣ ምክንያቱም ለህዝቡ የሚጠቅሙ ነገሮች እስከሆኑ ድረስ አስፈላጊ ነገሮች አሁን እነዚህ ኢምፖርታንት ናቸው። ለልጅ ላለው ሰው፣ ቤተሰብ ላለው ሰው ድንች፣ አትክልት፣ ሽንኩርት ከጤፍ ውጭ ያሉትን ጤፍም ይቀርባል እናውቃለን። ግን ለድሃ በትንሽ ነገር ገዝተ ልጆችን ቤተሰቡን በአቅሙ በኑሮ መመገብ ከቻለ የኑሮውን ውድነቱንም እያሻሻለው ይሄዳል። ከዚህ በተሻለ ደግሞ መቅረብ አለበት ብለን እናስባለን። ሌላው ደግሞ የሚዛን ዋጋ በሸማች ያሉ የሱቆች የሚዛን ችግር ነበረባቸው፣ የጥራት ችግር ነበረባቸው የሚል ነበር እና አሁን በሰፈራቸው ያለው ሱቅ ተስተካክሏል። እንደ አጋጣሚ እኔ ቀጠና ውስጥ ነው ያለው የሚዛን ችግር የነበረው ለተወሰነ 2 ቀን ያህል ተዘግቶ ተስተካክሎ ተገዝቷል። ለውጡ ችግሩ ተፈቷል። የሌላው አሁን አቅርቦት ጉዳይ ነው። እንግዲህ የአቅርቦቱን ጉዳይ ደግሞ የመንግስትም የሀገርም ጉዳይ ስለሆነ መንግስት ይህን ትኩረት ሰጥቶበት መንግስት ራሱ ጫና አድርጎ ካላስገባ ዘይት፣ ስኳር በሸማች ላይ ለህዝብ የሚያስፈልገውን ነገር ክፍተት መሙላት የሚችለው መንግስት ነው። በዚህ ዙሪያ ላይ ክፍተት አለ፣ እሱ ቢሞላ ሌላው መልካም ነው። ለነበረን ቆይታ እጅግ አድርገን እናመሰግናለን።